አይ እንዴት ናችሁ? ዛሬ እጄ ላይ ደግሞ አንድ ፕሪንተር መታለች። እቺ ፕሪንተር ሌዘር ጀት 400 የምንትል ፕሪንተር ነች። እዚህ ላይ እንደምታዩት ማለት ነው። እቺ ፕሪንተር እኔ ጋር ስትመጣ እንግዲህ ዋና ችግሯ የነበረው ምንድነው? እሱ የፎርማተር ቦርድ ዩኤስቢ ኬብሏ ተገንጥላ ነበረ። እሷኛዋን ሌላ ጊዜ ቪዲዮ ሰራላችኋለሁ እንዴት እንደምትቀየር። እሷን ቀይሬ ነበረ። ከዛ በኋላ ምንድነው የሆነው? ፕሪንት ሳዘው ማለት ነው ሙሉ አንዳንድ ጊዜ ኖርማል ያወጣል፣ አንዳንድ ጊዜ ደግሞ እንደምታዩት እንደዚህ ጥቁር ልሙጥ ጥቁር የሆነ ያወጣል ማለት ነው። አሁን ለምሳሌ ይሄንኛው የሆነ ሰዓት ላይ ያወጣው ነው። ይሄ ደግሞ ከዛ እንደገና ደግሞ ካርትሪጁን አውጥቼ ሳስገባው ያወጣው ፕሪንት ነው። እዚህ ላይ ያለው ችግር ምንድነው? እሱ በዚህ በኩል እንደምታዩት ቆርጧል፣ እንደዚህ ወደ ታች ማለት ነው ቆርጦታል። የሆነ ሰዓት ላይ ደግሞ እንደገና ደግሞ እንደዚህ አይነት ሙሉ ለሙሉ ብላክ የሆነ ኢሜጅ ያወጣል ማለት ነው። እነዚህ በሙሉ ከዚህ የወጡ ናቸው። ስለዚህ ይሄንኛውን ምናልባት ካርትሬጁን መጀመሪያ ማየት አለብን። ምናልባት ኦፒሲው አካባቢ ላይ ችግር ካለ ብዬ ነበረ። እሱኛውን ምንም አይነት እንትን የለበትም። የኦፒሲው እንደምታዩት ችግር የለበትም። ስለዚህ ከውስጥ ነው የሚሆነው። ምናልባት ሌዘር ዩኒት አካባቢ ላይ ችግር አለ ማለት ነው። ምናልባት ወይ አቧራ ነገር አለ ሌዘር ዩኒት አካባቢ፣ ወይም በረሮ ምናምን ካለ በረሮ ብሎክ ያደርገዋል ማለት ነው ሌዘር ዩኒት አካባቢ ላይ ማለት ነው። እዛ አካባቢ ላይ ያሉ ችግሮችን ገብተን አይተን ማለት ነው ፊክስ ማድረግ መቻል አለብን። ስለዚህ አብረን እናያለን። እንደምታዩት እንግዲህ በረሮ በብዛት አለ እዚህ ውስጥ። እነዚህ በረሮች ብሎክ ሊያደርጉ ይችላሉ። ውስጡ በጣም ቆሽሿል። ለረጅም ጊዜ ተቀምጦ በረሮ ባለበት አካባቢ ላይ ስለነበረ እነዚህ እንደዚህ በምታዩት መልኩ ቆሽሿል። ይህ እንደምታዩት እንግዲህ ተመልካቾች በረሮ ቤቱን የሰራው እዚህ ውስጥ ነው ማለት ይቻላል። ይሄ ሌዘር ዩኒቱ ነው። ሌዘር ዩኒቱ በዚህ መልኩ ቆሽሿል ማለት ነው። ወይም ደግሞ ብሎክ ያደርጉታል ላይቱን ማለት ነው። ከዚህ ውስጥ የሚሄደውን በላይት መልክ የሚሄደውን ዳታ እዚህ ውስጥ ብሎክ ስለሚያደርጉት በቀላሉ ትራንስፈር ሆኖ ወደ ኦፒሲ ላይ ኢሜጅ ትክክለኛ ፎርም እንዳይሆን ያደርገዋል ማለት ነው። ስለዚህ እነዚህን ማስወገድ መቻል አለብን። ብዙ ጊዜ እንደዚህ በረሮ ባለበት አካባቢ ላይ የምናስቀምጥ ከሆነ እና በረሮን የማናጠፋ ከሆነ እንግዲህ ምን ያህል ለብልሽት እንደሚያጋልጡ ነው በረሮች። እንግዲህ ይሄን እስከ ቦርዱን እስከ መቃጠል ያደርሱታል። ምናልባት ይሄንኛው በትክክል መስራት መቻሉ በራሱ የዚህ ባለቤት እድለኛ ነው ማለት ነው። ስለዚህ እንደነዚህ አይነት ነገሮችን በጣም ጥንቃቄ ማድረግ ያለባቸው። ይቺ አሁን ለምሳሌ አይሲዩ አካባቢ ላይ ፓወር እያለው ማለት ፌዝ እና ኒውትራል የሆነን ነገር ወይም ላይንን ማለት ነው ሲያነካኩት ሾርት ያደርግና ያቃጥላል። እንግዲህ ብዙ ወጪ ሊያስወጣንና ወይም ደግሞ ፕሪንተራችንን እስከ መጣል ድረስ ሊያደርሰን የሚችል ችግር ይፈጥራልና ጥንቃቄ ልናደርግ ይገባል ማለት ነው። እሺ ተመልካቾቼ አሁን እንግዲህ እንደምታዩት ሌዘር ዩኒቱን ከውስጥ አውጥቼ በረሮችን በማጽዳትና በማስወገድ ማለት ነው ጽድት አድርገን ለመስራት ሞክረናል። እስኪ ቼክ እናድርገው። አንዴ ፕሪንት እንዘዘውና ከዛ ተሳክቶልናል ወይስ የሚለውን ቼክ እናደርጋለን። እሺ ከኮምፒውተሬ ፕሪንት ልዘዘው። እሺ ፕሮሰስ እያደረገ ነው። ደርሶታል ሜሴጅ ማለት ነው። ኦኬ ፕሪንት አውጥቷል። ዋው! ያው በዚህ ጋር ይቆርጥ የነበረው እንደምታዩት ሙሉ ሆኖ ወጥቷል። አሪፍ ሆኖ ወጥቷል። መልካም እንግዲህ እናንተም ሌላ ያስቸግራችሁ ፕሪንተር ካለ ሌሎች ኮምፒውተር ሊሆን ይችላል፣ ቲቪ ሪሲቨር ሊሆን ይችላል፣ ፎቶኮፒ ማሽን፣ ላፕቶፕ የመሳሰሉት እንግዲህ ያስቸግራችሁና የተበላሸ ካለ በስልካችን ደውላችሁ ልታገኙን ትችላላችሁ። ይመቻችሁ።